ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ አላችሁ? እኔ ያለው እግዚአብሔር ይመስገን እላችኋለሁ። ዛሬ ደግሞ አጭር መልእክት ይዤላችሁ መጥቻለሁ። መልእክቱ ምን ነበረ? ፍቅረኛችሁም ይሁን ባለቤታችሁም ይሁን ወደ ሚዲያ ብታመጡ ይሻላል ወይንስ ብታመጡ ይሻላል የሚባል ነው ጥያቄም። ካመጣችሁ በኋላስ ያ ሰው በእናንተ ምን ያህል ይተማመናል? በእናንተ ምን ያህል ይቆራል? በእናንተ በቃ ምን ያህል ነገሮችን ይጋፈጣል? ያኔ አሁን ላይ በተለይ ታውቃላችሁ ወደ ሚዲያ ፍቅረኛም ይሁን ባል ወደ ሚዲያ ሲመጣ ብዙ አስተያየት ይሰጣበታል። ወይን እሱ ወይ በቆንጅና አንቺ የሚበልጥ ከሆነ ወይን ደግሞ ካንቺ በታች የሚያንስ ከሆነ ወይን ደግሞ እሱ ትልቅ ሆኖ አንቺ ትንሽ ስትሆኚ ወይን ደግሞ አንቺ ትልቅ ሆነሽ እሱ ትንሽ ሲሆን በእድሜ ካልተበላለጣል ያኔ ካልተመጣጣናችሁ ማለት ነው። እና ይሄንን ሰው እንዴትስ ነው ኮንፊደንሳችሁን እስከ ጥግ አርግታችሁ ወደ ሶሻል ሚዲያ የምታመጡ የሚለው ነው። እና እስኪ አንድ መልእክት ያስተላለፉ እነ ሙኒት እነ አቢባ እነ ሳሪ እንደውም እና መሲ እስኪ አዳምጠን እንመለስ። የግዢ ቢሆን ማሰላማ ብሎ መሄዱ አይቀርም ነበር። ምክንያቱም አንድ ሰው ለባሉ የሚከፍለውን መስዋዕትነት እንደ ሚስትነት መክፈል መግዛት ከሆነ እኔ አምኜ ተቀብያለሁ። አያሳስበኝም። ለመሰል ሻቡ ልክ እንዳልሽው ነው። ሁለቱም አንድ አይነት ኮንፊደንስ ሲኖራቸው ምንም አይነት ሰው ቢላቸው ዋትኤቨር ማንም ምንም የሚያመጣው ነገር የለም። ሰው ወሬ አይለያቸውም ምንም ነገር። እኔ ሚዲያ በመውጣት ባለመውጣት ምናምን አላምንም። ግን ልንገርሽ ሀቡ ሁለቱም ተመሳሳይ ጎበዝና ጠንካራ መሆን መቻል አለባቸው። በጣም ጠንካራ ያለበለዚያ የሰው ወሬ በጣም እንዴ የሰው ወሬ ቤት ያፈርሳል። ማሪ ወሬ የሚሰማ ሰው ቤት ያፈርሳል። ሲተማመንብሽ አንቺም በሱ ስትተማመኚ ወሬ የእናንተን ትዳር አያፈርስም። የተፈተነ ወርቅ በእሳት እንደሚፈተነው በችግር በወሬ በሐሜት በምን የተፈተነ ትዳር እንደውም ስትሮንግ ይሆናል። እየጠነከረ ይመጣል። ገባሽ? ምንም ቢባል እኔ ነኝ ሚስቴን ማቃት ይላል ባልሽ አይደል? አውሩ እናንተ እኔ ነኝ ማቃት። ሙኒት ታውራሽ። ሙኒት የምታወሪው ነገር ተመችቷቸዋል። ይወዳሉ እንደዚህ አይነት ነገር። ያቸው ኮመንቱኛ ሲያዩ የሀቡ ቤት መሆኑን ረስተውት ነው። አውሪላቸው ማሪ። የኛ አንቺ እኛ ገበር ናቸው። ማታ ነው እንጂ ይሄ ወሬ በዚህ ሰዓት ተወርቶ ምን ልንሆን ነው? ገና 7 ሰዓት ነው። ባሎቻችሁ ከስራ ያልገቡ አሉ። በስልክ የምታዋሯቸው በቤት ያልገቡ አሉ። ማታ ከጎናችን ሸጉጠን ነው እንዲህ አይነት ወሬ የሚወራው። በጊዜ አይወራም። ማታና በዛ ላይ ሀቡ ቤት አይመጣልኝም ወሬው። በጣም ነው እንደሚወዱት እንደዚህ አይነት ነገር። ቁጭ ብለውና ሀቡ ሙኒት አትገባም ወይ ይላሉ። የሙኒት ግርማ ሞገስ በአካል ብታያት ሀቡ በአካል ብታያት፣ እኔ ቲክቶክ ላይ እንደውም ሳያት በቃ የሆነ ወፍራ ምናምን እንግዲህ ሴትዮ ምናምን ነገር ነበር የመሰለችኝ። ግን ወላሂ በአካል ቁንጅናዋ ግርማ ሞገሷ ማሻአላ ተባረከላ። እኛ ቤት ስትመጣ ባያን የለበሰችው ሐቂቃ እኔ አሁን ቲክቶክ ላይ ስታያትና በአካል ስታያት ትለያያለች። እኔ ያላልኩሽም ሙኒት ያየሁሽ ቀን ግርማ ሞገሷ ግርማ ሞገሷ ማሻአላ ማሻአላ። ባበሻ ቀሚስ አየናት እኮ እንዴት እንደ ስሞታ